የጽናትን ፍቅር መቋቋም ቸግሮት አቅቶት ከቤት ጠፋ። የእውነት ጽናት አብዝተሽዋል ማለት ነው። ድርቅና በዚህ ልክ ምንድን ነው? ይሄው በአንቺ ጦስ ምክንያት ጠፋ ኪራዬ። አይ ኪራ ማን ፈንክቶት ይሆን? እውነት ይሄ ሄኖክ የሚባል ፈንክቶት ይሆን እንዴ? ሄኖክ በመድኃኒት አድርገው ልክ ሀሴት ላይ እንዳደረገው ጽናትም ላይ ተመሳሳይ ነገር አደረገ። ሀሴትስ ብትሆን እስኪ ካለፈው ስህተቱ አትማርም እንዴ? ቆይ ይሄን ያህል ለእኔ ነኝ ያ ሄኖክ የሚባለው ልጅ እኔ ነኝ ብሎ ቢነግረው ለኪራ ምን ችግር አለው? ይሄን ያህል እውነት እቺ ሀሴት የምትባል በጣም አናዳኛለች። ግን በእርግጥ ሄኖክም ላይ አድርጋበታለች። ቢሆንም ግን በፍጹም አብረው እዛ ሊተኙና ሊታዩ ሊሆን አይችልም ነበር ማለት ነው። ልክ ወደ ጽናት ክፍል ሲገባ አይ ታውቂያለሽ መንገድ ላይ ትወድቂያለሽ ብዬ አስቤ ነበር፣ ነገር ግን መንገድ ላይ አልወደቅሽም ብሎ ሲላት እንኳ ከዛ እሱ ራሴን ብሎ ድፍት አለ ማለት ነው። ወይኔ ምንድን ነው አለና ከዛ ተደፋ። ከዛም በኋላ ነው ኪራ ያጠፋው። ጽናትዬ አበደች። እንግዲህ ኪራ የት ነው? ኪራዬ እኔ ያለሱ መኖር አልችልም፣ ኪራ ርቦታል፣ ጠምቶታል እያለች ጉድ አፈላች። ወይ ሀሴት፣ እውነት ሀሴት አናዳኛለች። ለምን ነው መጽሐፍ የምታነበው? መጽሐፍ የሚያነብ ሰው ሙሉ ነው ይባላል። እንዲሁም ደግሞ ስፖርት የሚሰራ ሰው ለአእምሮም ለጤናም ጥሩ ነው ይባላል። እች ግን ሀሴት ለምን ነው የምታነበው እንዴ? ለታይታ ነው እንዴ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ጽናት ድራማ እንደቀጠለ ይገኛል። እውነት ለመናገር ወይኔ ማለት ነው ኪራዬ፣ ጽናትዬ ያለፈው ስህተቴን ሙሉ ለሙሉ ለማስተካከል እየሞከርኩ ባለሁበት ሰዓት ብዙ ነገሮችን ለአንቺ ኦፕን እያደረግኩ በመጣሁበት ሰዓት አንቺ ግን ከኔ በልጦብሽ ከሄኖክ ጋር ሆነሽ ማየቱን በፍጹም አልቻልኩም የሚል ቴክስት ጽፎላት ልልከው ነበር። ግን ከዛ ደግሞ መልሶቶ አምላኬ ሆይ ምን እየተካሄደ ነው ያለው? እባክህ እሷን የምረሳበት አቅም ስጠኝ እያለ ከራሱ ጋር እየተፋጠጠ ይገኛል። በሌላ በኩል ናሆሜና ምሩዬ የዚህ ሁሉ ምክንያት አንቺ ነሽ እያለ ናሆሜ ይወቅሳታል። እስከ ዛሬ አልተረዳሁትም ነበር ወንድሜን፣ ምክንያቱም ሁሌ ላንቺ ያግዝ ስለነበረ፣ አሁን ግን እኔም ስለነሳሁት ሁላችንም ፊት ስለነሳ ነው ወንድሜ አብሮ አደጌ ጥሎኝ ሄደው። ምነው ለአንድ ጊዜ እንኳ አግኝቼህ ሁሉንም ነገር በነገርኩህ እንዴት እንደምወድህ እንዴት እንደማከብርህና እንዴት ተሳሳትኩኝ። ጽናትን ሳይቀር ዛሬ ናሆሜ በጣም ተናግሯታል። ምክንያቱም አንቺ ምንድን ነው ወይ ቁርጡን አትናገሪ፣ ይሄ በአንቺ ምክንያት ነው፣ እንደዛ እንዳልከነፍሽለት እንደዛ በስንት ነገር እንዳልሆንሽለት፣ አሁን ግን ተመሬት ተነስተሽ አልፈልግህም አልሽ እያለ በጣም ወቀሳት። ምሩዬ ኧረ ተው ናሆሜ ተው፣ እንደዚህ አይባልም እኮ አለችው። ተይ ምሩዬ፣ እኔ እስከ ዛሬ ሁሉንም እንትን ብዬ ለእሷ ነበር የማግዘው፣ አሁን ግን በፍጹም አይሆንም፣ ምክንያቱም ኪራ እኮ ጠፍቷል እያለ በጣም ተናግሮ ወጣ። ሀሴት ሄኖክ እስኪ ንገረኝ፣ ኪራን ምን ብለኸዋል? ምን አድርገኸዋል? ስትል በቃ ትምህርት ቤትም ድሮ እንደዚህ ነበርሽ፣ ሁሌ እኔን መጠየቅ ትወጃለሽ፣ ከኔ መልስ ትፈልጊያለሽ። እኔ ምንም ነገር አላደረኩትም። ሲቀጥል እሱ ትልቅ ሰው አይደለም እንዴ? እስኪ ንገረኝ። ሁሉም ነገር ማድረግ የሚችል ትልቅ ሰው አልነበረም? ስለዚህ እኔ አላውቅም ምን እንደሆነ አለ። ግን አንቺ ትናንት ማታ እኮ እኔ ከጽናት ክፍል በጣም ተናዶ ሲወጣ አይቼዋለሁኝ። ስለዚህ የሆነ ነገር አድርገሃል ማለት ነው አለችው። እኔ አላውቅልሽም፣ ግን ምንም ነገር አላደረኩም።
እያለ በጣም ተናገራት። ሀሴትም ደግሞ እኔ ላይ ያደረግከውን ሌላ ሴት ላይ ልታደርግ አትችልም እኔ እያለሁ አለች። ነገር ግን አንቺ እኮ መርዙን የሰጠሽው ለሁለታቸውም ነው። ምክንያቱም ጽናትዬም ከዛ መታ ነው እንደዚህ ራሷን ስታ የወደቀችው ማለት ነው። ሀሴት በፍጹም እንደዛ ማድረግ የለብሽም ነበረ። እውነት ለመናገር ሀሴት ኪራን ወዳዋለች። ምን ሆነሽ ነው ሲላት ራሱ እህቴ ዛሬ ፍቅረኛ እንደያዘች ነገረችኝ አለች። እንዴ ምን ችግር አለው ታዲያ ፍቅረኛ ብትይዝ? ማለቴ እድሜዋ የለም እንዳልጀመረ ትንሽ ነች፣ 20 ዓመት ምናምን አይሆናትም። ኧረ እንደዛ እንኳ አይደለም እና 19 ዓመቷ ነው። ምን ችግር አለው ታዲያ? 19 እኮ ጥሩ ነው አላት። አይ ለምንድን ነው ምን አሳሰበሽ አላት። አይ ታውቂ የለ እኔ እኮ ትልቅ ነኝ ታውቃለህ። እህቴ እንዳለችኝ ምን አለችሽ እህትሽ? ከዛም በኋላ እሷማ እባክሽ እህቴ አግቢ የኔ ህይወት አታበላሹ ብላለችኝ። ወይ እና ይሄ ወግ ባህል ምናምን የሚባል ሻምበል የእውነት ያጠብቃል እንዴ? አዎ የእውነት ይሄ ከውትድርና ውስጥ ዋናው ነገር ወግ ባህል ጎረቤት የሚባለው ነገር አለ እያለች ብሶቷን እያወራች ነበር። አይዞሽ በቃ ሁሉም ለመልካም ነው ለበጎ ነው እያለ ማጽናናት ጀመረ ኪራ። ጽናት ደግሞ ኪራ ልሄድ ነበረ ወደ ውጭ። ችግር የለውም ሂጂ፣ እኔን ማስፈቀድ እኮ አልነበረብሽም አላት። አይ ከደበረህ እኮ ይቀራል አለችው። እንዴ እኔ ደበረኝ ብዬሻለሁ? አንቺ ሴትዮ ምን ሆነሽ ነው? ስርቅሽ ትቀርብኛለሽ፣ ስቀርብሽ ደግሞ ትርቂኛለሽ እያለ በጣም ተናደደ። ከዛም በኋላ ጽናትዬ በቃሽ እኔ ዙሮ እነ ሰኒ ጋ ነው የሚሄደው እራሴን ላስተካከል ስትል እኔ የትስ ብትሄጂ እኔ ምን አገባኝ ብሎ ኪራ ተናገረ። በቃ ሞቅ ባለ ነገር በንዴት ነገር። ከዛ ወይ ጉድ ብላ እሷም ዝም አለች። ጽናትዬ እነ ሰኒ ጋር እንደሄደች እንዴ ሰኒዬ ቆየሽ እኮ ጽናት አለች። ያው ታውቂ የለ ምግብ ሰርቼ ምናምን ለኪራ እንዳይረባው እያስጃንች በቃ ሴትዮ እንደምትገርም ልጅ ነሽ እያሉ እያወሩ ለማንኛውም ምግብ ላቅርብ ስትል አይ ምግብስ ይቅርብኝ፣ ነገር ግን ከምግቡ ሌላ ቡና አለች። እሺ ወሬያቸውን እየሳይኩ ቡናው አረ ግን ቡናው እኮ አይታየኝም ታውቂያለሽ፣ ግን ይኖ ሴኔሞኒ ምናምን ደስ ይለኛል እያለች አወራች። ውይ ቡናው ገነፈለ ማለት ነው ብላ ወደ ቡናው ስትሄድ እና ምን አዲስ አለ? ምንም የለም ብቻ ግን አለሁኝ። ቤቱን አላከራየሽውም እንደ ስትላት አላከራየሁትም አለ አይደል አንቺን ለምጄ እኮ ሌላ ሰው መጥቶ እንዲከራየው አልፈለኩም እያለች እያወራች ነበር። በሌላ በኩል ምሩና ናሆሚ እንዴ በጣም ቆየሽ እኮ አላት። ደግሞ ስደውልልሽ ስልክ አታነሽም ስላት ውይ ስልኬ ታውቂ የለ ባትሪ እምቢ ብሎ አለችው። ታውቂያለሽ በጣም ይቅርታ፣ ምክንያቱም እኔ ሁሉን ነገር ረስቼ ስልክ ሳልገዛልሽ ወይኔ ምን ይሻለኛል ስራ እኮ በዝቶብኝ ነው አላት። አረ ችግር የለውም ናሆሚ ምንም ችግር የለውም፣ ያው እነ ጽናት ጋር ቆይቼ ነው። ግን በአሁኑ ጽናት በጣም አብዝተዋለች፣ ብትመክሪያት ጥሩ ነው። ታውቂ የለ እኔ እስከዛሬ ሁሌም እማግዘው ለጽናት ነበረ እንጂ አሁን ለኪራ አይደለሁ እንዳይመስልሽ፣ ግን ያደረገችው ነገር አግባብ አይደለም ብሎ ነገራት። እሱን አውቃለሁ፣ ግን ደግሞ ጽናት ታውቂ የለ የእውነት አንተ ጽናት እንደዚህ ያደረገች ይመስልሃል አለችው። እሱን አላውቅም ምሩ፣ ነገር ግን ነገሮች መስተካከል አለባቸው ብሎ ነገራት። አብሽሩ እሺ ብቻ እንደምንም ብሎ አንዴ ኪራ ይገኝ እንጂ አለች ምሩዬ። እሺ ለማንኛውም አሁን በቃ ሰላም ሁኚ ብሎ ሲወጣ ስልክ ሲሞክርላት እባክህ ጓደኛዬ ና
እስከ ዛሬ ስላልተረዳሁ ይቅርታ፣ በጣም ናፍቀኸኛል አብሮ አደጌ እያለ ናሆሚ እያለቀሰ ነበረ። እንደው ኪራዬ የት ነው ያለኸው? የጽናትዬ ጉድ እንግዲህ ኪራዬን ከቤት ድረስ አስወጥቶታል። እና የሄኖክ ስራ ሀሴት የእውነት ትክክል ናት ትላላችሁ? እኔ ግን ትክክል አትመስለኝም። ኮሜንት ላይ ያስቀምጡልኝ ውዶቼ።